ክብር ለኢየሱስ ይሁን። የመጨረሻው ዘመን ጸጋ ለምንድን ነው ያልከው ርዕሱን የሰጠው ካላችሁ አሁን እግዚአብሔር መጨረሻ ታይም ላይ ያለን። ስለዚህ ለዚህ ታይም የሚያስፈልግ ጸጋ እግዚአብሔር ስለሚለቅ ነው። እሱን ጸጋ አንደርስታንድ እንድታረጉት እሱን ጸጋ በደንብ ተረድታችሁ በእግዚአብሔር ፊት እንድትቆሙ ማለት ነው። በዛ ጸጋ በእግዚአብሔር ፊት እንድትቆሙ ነው ማለት ነው ይሄን ትምህርት የምንማረው። ክብር ለኢየሱስ ይሁን። መንፈስ ቅዱስ እንዲያስተምረን እንጸልይ። አባት እግዚአብሔር ሆይ በጌታ በኢየሱስ ስም እንድታስተምረን እንጸልያለን። ዛሬ ደግሞ የምንሰማው ይሄ ቃል ደግሞ በመንፈሳዊ ህይወታችን ላይ እንዲጨመርልን እግዚአብሔር ሆይ እድገት እንዲሆንልን በኢየሱስ ስም እንጸልያለን። ክብር ሁሉ ላንተ ይሁን በኢየሱስ ስም አሜን። ተባረኩልኝ። የእግዚአብሔር ጸጋ ስለረዳኝ ነው ስፔሻሊ ዛሬ ማገለግለው። ዛሬ ቀኑ ሙሉ አገልግሎት ላይ ነበር። ቀኑ ሙሉ ልክ ማታ 1 ሰዓት ተኩል ነው ቤት የገባሁትና ያው የእግዚአብሔር ጸጋ ይረዳኛል ብዬ በእምነት ነው ቲክቶክን የከፈትኩት ማለት ነውና ስለዚህ ድካም የስጋ ድካም ብታዩብኝ እንዳትፈርዱብኝ ማለት ነው። ከአገልግሎት ወደ አገልግሎት የመጣሁት ግን የእግዚአብሔር ጸጋ ይረዳኝ። እኔ ስደክም እንደውም ያን ጊዜ ብርቱ ያደርገኝ የእግዚአብሔር ጸጋ ነውና ስለዚህ እዚህ ላይ ሁላችሁም ኮንሲደር እንድታረጉኝ ፈልጋለሁ ማለት ነው። ክብር ለኢየሱስ ይሁን። ሼር ኮፒ ሊንክ አድርጉ። እንደዚህ ይላል በጌታ በኢየሱስ ስም አነባለሁ። ሁለተኛ ጢሞቴዎስ የምንማርበት ክፍል ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምሮ ያለውን ኦልሞስት ክፍሉን ሙሉ እያነበብን እየፈጠንን የምንማር ይሆናል ማለት ነው። እንግዲህ ክፍሉን ሲጀምሩ ምዕራፍ 3 ቁጥር 1 እንደዚህ ብሎ ይጀምራል። ነገር ግን በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ እወቅ ብሎ ጳውሎስ ለጢሞቴዎስ የነገረው ነው ማለት ነው። በነገራችን ላይ ይሄንን ጳውሎስ ለጢሞቴዎስ ሲነግረው ሌሎች መልእክቶች ላይ ጨረፍታን የተናገረው ነገር ግን ከጻፋቸው መልእክቶች 14 መልእክቶች ውስጥ ግን አንከር አድርጎ በደንብ በግልጽ የተናገረው ስለ ኢንድ ታይም ስለ መጨረሻው ዘመን ለጳውሎስ የተናገረው ለጢሞቴዎስ ነው ማለት ነው። ጳውሎስ የተናገረው በዚህ ስፍራ ምን ይላል? በመጨረሻው ዘመን የሚያስጨንቅ ጊዜ እንዲመጣ ይሄንን እወቃል። ኢየሱስ ጌታ ነው። እንግዲህ መንፈስ ቅዱስ ይሄንን ለጢሞቴዎስ አርጀንት አድርጎ ቢነግረውም ነገር ግን ጢሞቴዎስ ኦልሞስት ካለፈ ኦልሞስት 2000 ምናምን ዓመታት ያልፋሉ። ኦኬ ስቲል ግን ይሄ ቃል ምንድነው? የኢንድ ታይም መልእክት ነው። የመጨረሻው ዘመን መልእክት ነው። ስለዚህ እኔና እናንተ ደግሞ የመጨረሻው ዘመን ምልክቶችን ሁሉ እያየን ኢየሱስ የተናገራቸው የመጨረሻ ከቤተ ክርስቲያን ንጥቀት በፊት ይሆናሉ ብሎ የተናገራቸው ነገሮች አብዛኛው ነገሮች ሆነዋል። ኦኬ ስለዚህ የሚቀሩ ጥቂቶች ናቸው። ነገር ግን ጳውሎስ ምን አለ? በዚህ በመጨረሻው ዘመን የመጨረሻው ዘመን ሲገለጥ የቤተ ክርስቲያን መልክ ምን ይመስላል የሚለው ነው ጳውሎስ የተናገረው። ኢየሱስ የተናገረው የቤተ ክርስቲያንን መልክ ሳይሆን የዓለም መልክ ምን ይመስላል የሚለውን። ጳውሎስ ግን ሲጽፍ ምንድነው ያደረገው? የጌታ መምጣት በመጨረሻው ዘመን በቤተ ክርስቲያን ውስጥ ምን አይነት የመጨረሻው ዘመን ምልክቶች ወይም ደግሞ ባህሪያቶች በቤተ ክርስቲያን ውስጥ ምን አይነት ይሆናሉ ነው። አሁን ማነብላችሁ በቤተ ክርስቲያን ውስጥ ስለሚሆነው ነገር ነው ማለት ነው። ይሄ ቸርች በሚባለው የክርስቶስ አካል በሚባለው ውስጥ ባለው ሶሳይቲ ውስጥ ስለሚሆኑ ነገሮች የተናገረበት ክፍል ነው እንጂ ይሄን ክፍል ስታነቡ ነገርየው የሚሆነው በዓለም እንደሆነ አይደለም። ዓለምማ ከዚህም በላይ እዚህ ውስጥ ከሚገለጠው ነገር በላይ ቢሆን የዓለም ምንም ምልክት አይሆንም። ምክንያቱም የዓለም ትክክለኛ ባህሪው ስለሆነ ማለት ነው። ኢየሱስ ጌታ ነው። ስለዚህ ጳውሎስ ለጢሞቴዎስ እነዚህ ነገሮች እወቅ ብሎ ይናገራል። ስለዚህ እኔና እናንተም ማወቅ አለብን። ስለዚህ አውቀን የእግዚአብሔርን ጸጋ የምንጠይቅበት ይሄ ኢንድ ታይም ይሄ በመጨረሻው ሲዝን ውስጥ ጊዜ ውስጥ በሚሆኑ ነገሮች ፍራስትሬሽን ውስጥ እንዳንገባ ሸሽተን ከጌታ ቤት እንዳንወጣ። ብዙ ሰዎች የጌታን ቤት ጥለው የሄዱ ሰዎች አሉ። ለምን? እነዚህ ነገሮች ቸርች ውስጥ ሲሆኑ አይተው ደንግጠው ምን አድርገዋል? ጥለው የወጡ ብዙ እኔ ራሴ ማቃቸው ብዙ ሰዎች አሉ። ለምን? በእከሌ ተሰናክዬ ነው፣ እከሌ እንዲህ አድርጎ፣ እከሌ እንዲህ ሲያደርግ አይቼ፣ እከሌ እንዲህ እያሉ ከዛስ ከጌታ ቤት የሸሹ ሰዎች አሉ። ለምን? በጌታ ቤት ውስጥ እነዚህ ነገሮች ማየት ለማንም ምን አያደርግም ማለት ማንም ኤክስፔክት የሚያደርገው አይደለም። ገብታችኋል? የጌታ ቤት ማለት በቃ በጣም እጅግ ንጹህ፣ በቃ በጣም ማይሳሳቱ፣ በቃ እንደዚህ ማይሆኑ ሰዎች አሉ ብለን በአእምሯችን ሁላችንም ስለምናስብ ምን እናደርጋለን? እንደነግጣለን። ይሰማል እንዴ? ይሄ ከሆነማ እኔ ወደ ዓለም አልሄድም ብለው ዓለም ሄደው
ዓለም ደግሞ ቀጥቅጣ ደብድባ ስብርብር አድርጋ ደግሞ የላከቻቸውን ሰዎች እኔ ያገኘዋቸው ሰዎች አሉ። ማለት እግዚአብሔር በኔ ጸጋ ተጠቅሞ እንደገና የመለሳቸው ሰዎችና እኔ እኮ በዚህ ምክንያት ነው በቃ ወደ ዓለም ሄጄ አንደኛዬን እዛ ሄጄ አላረግም እንዴ ብሎ ሲሄድ ወደ ባሰ ነገር ነው ሄዶ እና ፋይናሊ ግን ተሞኝቻለሁ ይሄን ዕውቀት ባገኝ ኖሮ አልሄድም ነበር ብሎኝ እንደውም አንድ በሂደት የተገለጠ የሚል መጽሐፍ አለኝ። እሱን ሰጥቼው ቁጭ አርጎ እየተጸጸተ ሲነግረኝ አውቃለሁ። ስለዚህ ልክ እንደዚህ ብዙ ሰዎች በቃ እንዲህ ከሆነ የእግዚአብሔር ቤት ውስጥ ምን ማረኔ ምን ላረግ እጠቅማለሁ ይሄ እኮ በዓለም የሌለ ነገር ነው እዚህ የሚሆነው ብለው ሰዎች ጥለው ሄዳሉ። ግን እንደሱ አይደለም መሆን ያለበት። ይሄንን ነገር ማወቅ አስቀድሞ ማወቅ ያስፈልገናል ማለት ነው። ከዛ በኋላ የእግዚአብሔርን ጸጋ ነው ፐርሰናሊ መጠየቅ ያለብን። ኦኬ ያንን ኦቨርካም ማድረግበትን እግዚአብሔር ሆይ ይሄ ከሆነ ዘንዳ እንዴት ነው ይሄንን ማልፈው ጸጋ ስጠኝ ብሎ ልክ ጳውሎስ እንደጠየቀው እኛ ደግሞ ለኤንድ ታይም የመጨረሻው ሲዝን የሚያሻግር ጸጋ እግዚአብሔር እንዲሰጠን እንጠይቃለን ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ይሄንን ምን አርግ እንዲመጣ ይሄንን እወቅ ካለ በኋላ ቁጥር 2 እንደዚህ ይላል፣ ሰዎች ራሳቸውን የሚወዱ ይሆናሉ ይላል። ነምበር 1 ምን ይሆናሉ? ሰልፊሽ ይሆናሉ። ሰዎች ግሪዲ ይሆናሉ። ሰዎች ምን የሚያር ራሳቸውን የሚወዱ ሰዎች ይሆናሉ። ነገር ግን እነዛ የተሰበሰቡ አማኞች ራሳቸውን ቢወዱም ግን የሚወዱት በሰልፊሽነስ ሳይሆን በእግዚአብሔር በወደዳቸው ፍቅር ይወዱና ደግሞ ሌላውን ደግሞ እንደራሳቸው አድርገው ምን ያደርጋሉ? ይወዳሉ። ይሄ እንግዲህ በክርስቶስ አካል ውስጥ ኤክስፔክትድ ወይም የሚጠበቅ የህይወት አይነት ነው፣ የህይወት ስርዓት ነው ማለት ነው። ነገር ግን ከዚህ የህይወት ስርዓት ያፈነገጠ የዛ የውጨኛው ሰውዬ የህይወት ስርዓት ግን መጥቶ ቤተክርስቲያኑ ሲገለጥ ወይም ደግሞ ይሄ ሰልፊሽነስ ማለት ነው ራስ ወዳድነት በቤተክርስቲያኑ ሲገለጥ ምን ያመጣል? ዲስትራክሽን ያመጣል ማለት ነው። ኦኬ አካሉን መጉዳት ይጀምራል ማለት ነው። ይሰማል? ሁሉን ነገር ለኔ ማለት ይጀምራል ማለት ስለሌላው ማሰብ ምን ማድረግ ይቀራል ማለት ነው። ስለዚህ ሰውየው ሰልፍ ሴንተርድ ይሆናል ማለት ነው። ይሄን ሳወራችሁ እከሌ ነው እንዳትሉኝ። ነገር ግን እንደዚህ አይነት ቢሄቭ የሚያደርጉ ሰዎች እንደዚህ አይነት ባህሪያት ያሉ ሰዎች በቤተክርስቲያን ውስጥ በአካል ውስጥ ማየት ትጀምራላችሁ። መቼ? በኢንድ ታይም ማለት ነው። በመጨረሻው ዘመን ጳውሎስ እንደነዚህ አይነት ሰዎች አሉ ይላል። ስለዚህ ምን ማለት ነው? ራስ ወዳድ ከሆኑ ስለሌላው ምን አያረጉም? አይራሩም ማለት ነው። ስለዚህ እንዲህ አይነት መልክ ያለው ነገር እያየን ነው በቤተ ክርስቲያን። ኦኬ ራሳቸውን ለክርስቶስ አካል ከመስጠት ይልቅ ለኔ ብቻ የሚለውን ነገር የሚያስቡ ሰዎች ከቀን ወደ ቀን ምን ያደርጉ መጥተዋል? እየተፈጠሩ መጥተዋል። ለቅዱሳን ለአካሉ የሚያስቡ ሰዎች አካሉን የሚወዱ ሰዎች ምን ያደርጉ ነው? እየጠፉ እየሄዱ ነው። ከዛ ደግሞ ይሄ ራስ ወዳድነት ቤተክርስቲያንን ምን ያረጋት ነው? እየወረሳት ነው ማለት ነው። ስለዚህ ሰዎች ራሳቸውን መውደድ ከጀመሩና ለሌላው ቦታ ከሌላቸው ሌሎች ነገሮች አብረው መምጣት ይጀምራል። ከዛ ማንነት ጋራ አብረው እየተያያዙ የሚመጡ አሉ ማለት ነው። ይሰማል? ልክ አንድ በሽታ ወደ አንድ ሰው ህይወት ውስጥ ሲገባ ሌሎችም በሽታ እንደሚጠራ ማለት ነው። ኦኬ 3 4 5 ሆነው 6 ሆነው ሰውየውን ማጥቃት እንደሚጀምሩ ማለት ነው። ልክ ራስ ወዳድ መምጣት ሲጀምር ይሄንን ራስ ወዳድ ተከትለው የሚመጡ ትዕቢት የሚባል ኦኬ ከራስ ወዳድነት ጋር እኔ ሁሉን አውቃለሁ የሚል ለሌላው ስፍራ አልሰጥም የሚል ራሱን ብቻ ከፍ የሚያደርግ እንደዚህ አይነት ነገር አብሮ ምን ያደርጋል? ይመጣል ማለት ነው። ከዛስ የክርስቶስን ቤተክርስቲያን የኔ ናት ወደ ማለት ይመጣል ማለት ነው። ከዛ የኔ ናት የሚለው ነገር እየጎላ መሄድ ይጀምራል ማለት ነው። ከዛ በኋላስ እዛ ቤት ውስጥ ያ ሰው አይነኬ የሆነ ይሄዳል ማለት ነው። አሁን ይሄን የምነግራችሁ ስለ አንድ ግለሰብ ልነግራችሁ ሳይሆን እነዚህን ቢሄቭ የሚያደርጉ ነገሮች ሁሉ አስቀድመው በቃል ውስጥ ምን አድርገዋል? ተጽፈዋል። ስለዚህ ራስ ወዳድነት ማለት ስለ ሌሎች ምንም ኬር የማያደርጉ ማለት ነው። ስለ ሌሎች ጉዳይ፣ ስለ ደካሞች ጉዳይ፣ ስለ ድሆች ጉዳይ፣ ስለ መበለቶች ጉዳይ፣ ስለ ኦርፋንስ፣ ስለ ወላጅ ስለሌላቸው ልጆች ቁጭ ብሎ መነጋገር አይቻልም። እዛ ቦታ ላይ ያለው ምን ስለሆነ? ሰልፊሽነስ ስላለ ማለት ነው። ራስ ወዳድነት ስላለ በዛ ግራውንድ ብቻ ምን ያደርጋል? ይንቀሳቀሳል። ይህንን የነገረን ጳውሎስ በኢንድ ታይም በመጨረሻው ዘመን ላይ የሚገለጡ ቢሄቪየሮች ናቸው ወይም ባህሪያቶች ናቸው። በቸርች ውስጥ የሚሆኑ ባህሪያቶች ናቸው። በዓለም አይደለም።
ይሄ ቃል የተጻፈው በቤት ውስጥ ስለሚሆነው ነገር ነው የተጻፈው። ክብር ለኢየሱስ ይሁን። ስለዚህ ራሳቸውን የሚወዱ ይሆናሉ ይላል። ቀጥሎ ገንዘብን የሚወዱ ይሆናሉ ይላል። ቀጥሎ ምንድነው? ቅድም ነግሬያችኋለሁ። ራስ ወዳድ ቀጥሎ ይዟቸው የሚገባ ነገር ግብረ አበሮች አሉት ብያቸዋለሁ። ስለዚህ ይሄ ሰልፍ ስቲምስ ወይም ሰልፊሽነስ የሚባለው ራስ ወዳድነት ምን ያደርጋል ማለት ነው? አብሮ ገንዘብን መውደድ ይዞ ይመጣል። ገንዘብን መውደድ ማለት ጳውሎስ በሌላ ስፍራ የኃጢአት ስር ነው ብሎ ይናገራል። ኦኬ፣ የኃጢአት ስር ነው ማለት the root of sin ነው ማለት ነው። ግን ገንዘብን ምን ማድረግ? መውደድ። ስለዚህ ገንዘብን የወደደ ሰው ለማንም ሰው መራራት አይችልም ማለት ነው። ለማንም ሰው መራራት ምን ያደርግም? አይችልም። እኔ በዘመኔ ገንዘብን ከሚወዱ ሰዎች ጋር ተገናኝቼ ስለማቅ ኦኬ፣ ገንዘብን የሚወዱ ሰዎች ህይወትም እስከ ማጥፋት ደረጃ የሚደርሱ ሰዎች እንደሆኑ አይቻልም። ኦኬ፣ ገንዘብን መውደድ የምንድነው? የኃጢአት ስር ነው። ስለዚህ ገንዘብን የምትወድ ከሆነ ወንድምህን ምን ታደርጋለህ? ትበድላል። ስለ ወንድምህ መራራት አትችልም ማለት ምንም አይነት ፍጹም ርህራዬ ላይፍክ ውስጥ ምን አያደርግም? አይታይም ማለት ነው። ስለዚህ እንደዚህ የማይታይባቸው ሰዎችን ማየት ትጀምራላችሁ። ምንም አይራሩም። ኦኬ፣ ምንም አይነት ርህራዬ አያሳዩም ማለት ነው። እና ከሰው ይልቅ ገንዘብን ያስቀድማሉ። የሰውን ከመርዳት ይልቅ ለሰው ችግር ራሳቸውን ከማቅረብ ይልቅ ገንዘብን በሰዎች ችግር ኢቭን ምን ያደርጋሉ? ገንዘብን ይሰራሉ ማለት። ስለዚህ ገንዘብን የሚወዱ ሲሆኑ ቤተክርስቲያንን አሳልፈው ይሸጣሉ። ቤተክርስቲያንን አልፈው ኤክስፖዝ ያደርጋሉ። እነሱ ገንዘብ እስካገኙ ድረስ ቤተክርስቲያን ምንም መሆን ትችላለች ማለት። ስለዚህ በመጨረሻው ዘመን ሰዎች ምን የሚያደርጉ ይሆናሉ? ገንዘብ የሚወዱ ይሆናሉ ማለት ነው። ኦኬ፣ ሰዎች ገንዘባቸውን ከእግዚአብሔር ያሸሻሉ። ከእግዚአብሔር መንግስት ስራም ያሸሻሉ። ለእግዚአብሔር መንግስት ኤክስፖዝድ አይሆኑም ማለት ነው። ገንዘብን የሚወዱ ይሆናሉ የሚለው በሁለት በሶስት በአራት ዳይሜንሽን ማየት ያስፈልገናል ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ጳውሎስ ምን አለ? ይሄ አንዱ ቢሄቪየር ራሳቸውን የሚወዱ ይሆናሉ። ዘን ቀጥሎ ደግሞ ገንዘብ የሚወዱ ይሆናሉ። ገንዘብን መውደድና ራስን መውደድ እነዚህ ሁለቱ በጣም የሲን ማኒፌስቴሽን የኃጢአት ስሮች ናቸው እነዚህ። ስለዚህ በቤተ ክርስቲያን ውስጥ እነዚህ ነገሮች ይታያሉ ማለት ነው። በመጨረሻ ዘመን አሁን ባለንበት ዘመን ቤተ ክርስቲያን መልኳን ካበላሹ መካከል እነዚህ ሁለት ነገሮች የሚጠቀሱ ናቸው። ሰዎች እንደዚህ ኮሬክሽን ከሰጧቸው ይሳደባሉ። እስከ መጨረሻ ነው የሚሳደቡት። በዓለም የማትሰሙትን ስድብ ይሳደባሉ። ይህን እኮ አስተካክል ስላላችሁ ማለት ነው። አንተ ማን ነህ እኔን አስተካክል ልትለኝ? እንደዚህ ይላሉ። ነገር ግን እኮ እሱ የኔ ምንድነው? አካል ነኝ። እኔም የሱ አካል ነኝ በክርስቶስ ውስጥ ያለው ብልት ስለሆንኩኝ ማለት ነው። ስለዚህ እኔን ኮሬክሽን ስትሰጡኝ የምሳደባችሁ ከሆነ ለናንተ እችን የምታክል ክብር ሳይኖረኝ የናንተን ምክር እንደ ቆሻሻና እንደ ጉድፍ ቆጥሬ ምጥል ከሆነ በኔ ውስጥ ምን እየታየ ነው ማለት ነው? ራስ ወዳድነትና ትዕቢት ምን እያደረገ ነው ማለት ነው? እየተገለጠ ነው። አሁን በደንብ ስሙ። አሁን እንደዚህ የሚሳደቡ ሰዎች ትሰማላችሁ። ኦኬ፣ ስለምታውቁ ነው እንዲህ ነው ብዬ አልላችሁ፣ ግን ትሰማላችሁ። ይሳደባሉ። በጣም የስድብ ቃል ይችላሉ። ደግሞ በእግዚአብሔር ቤት ውስጥ ያሉ ናቸው። ስለዚህ ምንድናቸው ማለት ነው? ትምክተኞች ናቸው። በራስ ወዳድነት ስለሆነ ለአካሉ አልተጠነቀቁ፣ ለክርስቶስ ወንጌል አልተጠነቀቁ፣ ነገ ስለሚድኑ ሰዎች አልተጠነቀቁ። ስለዚህ ዝም ብለው ምን ያደርጋሉ? ይናገራሉ፣ ይሳደባሉ ማለት ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይሄንን ትሩዝ ምን ማድረግ አለብን? ይሄንን አውቀን ከይልቁኑ ከጌታ ቤት መሸሽ ይልቅ ይሄንን ነገር ተቋቁመን በእግዚአብሔር ቤት ውስጥ የምንቆምበትን ጸጋ እግዚአብሔር እንዲሰጠን። ምክንያቱም ስለ ኢንድ ታይም ግሬስ የምንማረው የጸጋውን ብርታት እግዚአብሔር እንዲሰጠን ነው። ሃሌሉያ! የጸጋውን ብርታት እግዚአብሔር ምን እንዲያደርገን እንዲሰጠን ነው ማለት ነው። ስለዚህ እነዚህ ነገር ሁሉ ማብራራላችሁ። በኋላ ጸጋው የቱ ጋር ነው የሚያስፈልገን? የእግዚአብሔር ጸጋ በዚህ ጊዜ ውስጥ የቱ ጋር ነው የእግዚአብሔር ጸጋ እንዲበዛልኝ መጸለይ ያለብኝ የሚለው እንድናቅ ነው እነዚህ ነገሮች ማስተምራችሁ ማለት ነው። ገንዘብን የሚወዱ ይሆናሉ። ቀጥሎ
ትምክተኞች ልባቸው በትዕቢት ምን ያደረገ የተወጠረ እኔ እኮ እዚህ ያለሁት እኮ ትሰማለህ እኔ እኮ እዚህ እግዚአብሔር ቤት እኮ መጥቼ ምናምን ይሉና ከዛ ጥለው የመጡት ነገር ካለም በዛ ጉዳይ ምን ያደርጋሉ ይሄ ነገር በእነሱ ቤት ትልቅ የሆነ ነገር እኔ እኮ እንደዚህ ነበርኩኝ እኮ ጌታ ቤት መጥቼ ነው እንዲሆንኩት እኮ ምናምን ይላሉ። ወገኖቼ አንድ ነገር ልነግራችሁ ፈልጋለሁ። ጥለን የመጣ ነው ማንኛውም ነገር ከእግዚአብሔር ጋር ከተካፈልነው ነገር ጋር ለውድድርም ለድርድርም መቅረብ አይችልም። በቃ ምን ልበላችሁ ለምን ከንግስና ወርዳችሁ አትመጡም ወደ ጌታ? የመጣችሁት ኮምፔር የምታረጉት የምታነጻጽሩት የህይወት አይነት አይደለም። ኢየሱስ ጌታ ነው። ለዚህ እኮ ነው ጳውሎስ ሲናገር እስቲ አስቡት ብሎ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 ላይ ሄዳችሁ ተመልከቱ። ወንድሞች ሆይ እስቲ ተመልከቱ አስተውሉ፣ ጥበበኞች የሆኑ አልተጠሩም፣ እንደዚህ የሆኑ አልተጠሩም፣ ባለ ጠጋ የሆኑ አልተጠሩም፣ ከጨዋ ቤተሰብ ያለ አልተጠራም። እግዚአብሔር ዓለምን ሊያሳፍር ይላል። የዓለምን ምናምንቴ ነገር መረጠ ይላል። ኢየሱስ ጌታ ነው። ስለዚህ ሰው ዓለም ከዓለም በዓለም እያለ ጥሎት በመጣ ነገር እግዚአብሔር ቤት መጥቶ ፕራውድ ለማድረግ መፍጠር ከጀመረ ይሄ የመጨረሻው ዘመን ቢሄቪየር አንዱ መገለጫ ነው፣ ትምክህት ማለት ነው። ነገር ግን እኛ ክርስቶስን ካገኘን በኋላ የራሳችን ብለን የምንጠራው ትምክህት የለም ማለት ነው። የሚጠራ ሰው ካለም የእግዚአብሔርን ጽድቅ እየተሳደበ ነው ማለት። ስለዚህ ጳውሎስ ምን አለ? ትምክህተኞች ይሆናሉ አለ። በዓለም የነበራቸውን ጀብዱ በዓለም የነበራቸውን የቤተሰብ ሌላውን ነገር አምጥተው ለሰው በማሳየት ራሳቸውን ትልቅ ለመሆን ያስባሉ፣ ይሞክራሉ። ይሄ ምንድነው? ትምክህት ነው። ጳውሎስ ግን ሂዱና ተመልከቱ ፊልጵስዩስ ምዕራፍ 3 ላይ እያንዳንዱ ሳያገኝ በፊት እያንዳንዱ ፖዚሽን ይጠቅስና እነዚህን ሁሉ አለ ስለ ክርስቶስ እንደ ጉድፍ ቆጥራቸዋለሁ። ኢየሱስ ጌታ። ስለዚህ አንድ አማኝ በእግዚአብሔር ቤት ውስጥ ሆኖ በእግዚአብሔር ጸጋ መኖር ካልቻለ እና በእነዚህ ነገሮች መኖር ከጀመረ ማለት ነው ይሄ የመጨረሻው ዘመን ምልክቶች ናቸው ማለት ነው። በቤተ ክርስቲያን ውስጥ ከሚታዩ ምልክቶች መካከል አንዱ ራስ ወዳድ ነው፣ በገንዘብ መመካት ነው፣ ከዛ ደግሞ ትምክህት ነው። እነዚህን ሁሉ ነገሮች ቢሄቭ ሲያደርጉ ደንግጣችሁ ከእግዚአብሔር ቤት ዘላችሁ መውጣት የለባችሁ። ለምን? እነዚህ ነገሮች ሁሉ እያሉ እናንተ በክርስቶስ ጽድቅ፣ በክርስቶስ ቅድስና፣ በክርስቶስ የዘላለማዊ ሕይወት ላይ ተደግፋችሁ በጸጋው ተደግፋችሁ መሻገር ትችላላችሁ። እኔማ እነዚህ ሰዎች እያሉ እንደነዚህ አይነት ካሉማ ከነዚህ ጋር አልኖርም ብለ ወደ ሌላ እንትን ሽፍት ማድረግ የለብክም። ይሄንን እንድታውቅ ነው ዛሬ ማስተምር። ስለዚህ ቸርች ውስጥ እነዚህ አይነት ምልክቶች ከቀን ወደ ቀን ከጊዜ ወደ ጊዜ እየበረቱ የመጡበት ጊዜ ነው ያለው ማለት ነው። ሰዎች አቅደው የክርስቶስን ቤተክርስቲያን አቢዩዝ ሊያደርጉ የክርስቶስን ቤተክርስቲያን ለመበከል እየተሽቀዳደሙ የሚሄዱበት ሲዝን መሆኑን እኔ አውቃለሁ፣ ተረድቻለሁ። ይሰማሉ። በቅንነት የሚሄዱትን ሰዎች ቅንነታቸውን የሚነጥቁ አቢዩዝ የሚያደርጉ ሰዎች እንደውም ከቀን ወደ ቀን እየፈሉ እንደመጡ እያየን ነው ማለት ነው። ስለዚህ ቅዱሳን እኔና እናንተ በዚህ ውስጥ ያላችሁ ሰዎች መጀመሪያ የእግዚአብሔር ቃል ስለዚህ ጉዳይ ምን እያለ ነው የሚለውን በደንብ አድርገን መረዳት ያስፈልገናል ማለት ነው። ክብር ለኢየሱስ ይሁን። ይሄንን እውነት ስናውቅ ከእግዚአብሔር አንድ ነገር ነው የምንጠይቀው። ክብር ለኢየሱስ ይሁን። ከጌታ አንድ ነገር እንጠይቃለን። ኢየሱስ ክርስቶስ ጌታ ነው። የምንጠይቀው አንድ ነገር ነው፣ እሱ ጸጋ ይባላል። ክብር ለኢየሱስ ይሁን። ይሄ ጸጋ ደግሞ ይሄንን ቻሌንጅ ጊዜ የሚያሳልፈን የእግዚአብሔር ጸጋ ነው ማለት ነው። ይሄንን ጸጋ የምናሰላስለው ግን መጀመሪያ ምን ስናደርግ ነው? ስናውቅ ነው ማለት ነው። ክብር ለኢየሱስ ይሁን። ስለዚህ እነዚህ ነገሮች የት ያሉ ናቸው? ቸርች ውስጥ ናቸው እንጂ በመጨረሻው ዘመን በዓለም የሚገለጡ ናቸው ብላችሁ እንዳትታለሉ። በዓለም አይደለም። ጳውሎስ ይሆናሉ እነዚህ ያለው ቸርች ውስጥ ነው፣ በቅዱሳን ህብረት መካከል ነው። ይሰማል። ስለዚህ ይሄንን ምን አድርግ? ጠንቅቀህ እወቅ። ስለዚህ እናንተም ማወቅ አለባችሁ። ጳውሎስ ለጢሞቴዎስ ነው እወቅ ያለው አይደል? እኔ ደግሞ እነግራችኋለሁ ደግሜ እንደ ጳውሎስ ይሄንን እወቁ። አሁን ኢንድ ታይም ላይ ስላለን፣ በመጨረሻዋ ሲዝን ላይ ስላለን ሰዎች ለክርስቶስ አካል ማይራሩ ሰዎች አሉ።
የክርስቶስን አካል አስቀምጠው የሚበድሉ ሰዎች አሉ። ይሰማል። ሚሳሳቱ ሰዎች የሉም እያልኩ አይደለም። ነገር ግን ኢንቴንሽናሊ አስበው አቅደው ገንዘብ እዚህ ይገኛል ብለው አቅደው ኦኬ በደንብ ተደራጅተው የገቡ ሰዎችን እኔ ፐርሰናሊ ነው ማቀው ማለት ቁጭ አድርጌ ማናግሬ ሞክሬያለሁ። ግን አቅደው የገቡ ስለሆነ እኔን የምናገረው ነገር ወደ ጎን አድርገው ማለት ምን ማለት ነው? በፍጹም ሊሰሙ ማንንም ሊሰሙ ፈቃደኛ ያልሆኑ ደግሞም የክርስቶስን አካል ስቲል አቢዩዝ ያደረጉ ያሉ ሰዎችን አቃለሁ እና በኋላ መንፈስ ቅዱስ ይሄንን ሪማይንድ አደረገኝ። ኖ ይሄ እኮ ኢንድ ታይም ነው፣ ስለዚህ እንደዚህ ይሆናሉ ብሎ ሲለኝ እኔ ወደ ቃሉ ተመለስኩ። ክብር ለኢየሱስ ይሁን። ስለዚህ ቅዱሳን፣ ስለዚህ እንደዚህ አይነት የሚያደርጉ ሰዎች ብትሰሙ ብታዩ ምናምን ብላችሁ ሌላ ነገር አትናገሩ። እግዚአብሔር ሆይ ጸጋህን አብዛልኝ፣ ጸጋህን ስጠኝ፣ ይሄን ሲዝን የምሻገርበት የጸጋህን ብዛት ፈልጋለሁ። ኦኬ ኢንድ ታይም ግሬስ የሚያስፈልገን ለዚህ ብንሸሽ ሌላ ነገር ውስጥ ነው የምንገባው። ኦኬ አንዳንድ ሰዎች እንደው ይቅርታ አድርጉልን ከነዚህ ጋር አንቆጠርም እኛ የለንበትም እያሉ ኦፊሻሊ የሚናገሩ አገልጋዮች አሉ። እግዚአብሔር ይባርካቸው። ግን ከነዚህ ጋር አንቆጠርም ብቻ ብሎ መሸሽ ግን ብቻውን በቂ አይደለም። ቅዱሳንን ስለመጨረሻው ሲዝን ማስተማር ያስፈልጋል። ይሰማል። ቢሰሙም ባይሰሙም ምን ማድረግ ያስፈልጋል? ማስተማር ያስፈልጋል። የቃሉ አይነት ዕውቀት ሰዎች እንዲይዙ ማድረግ ያስፈልጋል። ለዚህ ነው ኢንድ ታይም ግሬስ ብዬ የመጣሁት። ለዚህ ነው ማለት ኢየሱስ ክርስቶስ ጌታ ነው። ስለዚህ በየቦታው የምታያቸው ነገሮች አሉ፣ የምትሰማቸው ነገሮች አሉ። እኔ በአገልግሎት ውስጥ ደግሞ ስላለው የበለጠ ደግሞ ምሰማው አለ ማለት የዛሬ 5 ዓመት ማቀውን ነገር ዛሬ ተገልጦ ደግሞ ሰዎች የሚሰሙታል። ገብቷቸዋል። ላስተካክል ብትሉ አይስተካከልም። ሰዎች አቅደው ስለሚሰሩ መኖሪያቸው ስላደረጉ ገንዘብ ስለሚገኝበት ኦኬ ማንንም ምንም ጨፍልቀው ምንም አድርገው ገንዘቡ ከተገኘ ያ ሰው ለምን ሲኦል አይወድቅም? ለምን የትም ምንም አይሆንም? they don't care። ኢንድ ታይም በደንብ ስሙኝ። የመጨረሻውን ዘመን አስተውላችሁ እንድትራመዱ በጌታ ፍቅር ላነቃችሁ ፈልጋለሁ። ይሰማል። አስተውላችሁ ለመራመድ ይረዳችሁ ዘንድ በእግዚአብሔር ቤት ውስጥ ራሳቸውን የሚወዱ ሰዎች አሉ። ኢንቨስትመንታቸው ራሳቸው ላይ ነው አይደለም፣ የእግዚአብሔር ኪንግደም ላይ ወንጌሉ ላይ አይደለም። በደንብ ስሙኝ። ወንጌሉ ላይ ስለ ወንጌል የሚከፈለውን ዋጋ ሲከፍሉ አይደለም የምታገኙት። የራሳቸውን ነገር ሲያካብቱና ስለ ራሳቸው ነገር ሲጨነቁ ብቻ ነው የምታዩት። ስለ ክርስቶስ አካል፣ ስለ ክርስቶስ ባዲ፣ ስለ ነፍሳት ሲጨነቁ አታገኙም። ይሄ የመጨረሻው ዘመን በቤተ ክርስቲያን ውስጥ ያለ ምልክት ነው ማለት። ይሄም በደንብ ያዙ። እንበቱ ገንዘብ የሚወዱ ይሆናሉ። ሶስተኛው ትምክተኞች ይሆኑ። እኔ ይሄ አለኝ እያሉ ከእግዚአብሔር ነገር ወርደው በራሳቸው ነገር የሚመኩ ይሰማል። በራሳቸው ነገር ላይ ምን ያደርጉ? የሚመኩ ትምክት የገነቡ ሰዎች ታገኛላችሁ በእግዚአብሔር ቤት ውስጥ። አሁን አገልጋይን ፎከስ ብቻ እንድታደርጉ አይደለም፣ ከገልጋይም ጭምር አሉ እንደዚህ አይነት ሰዎች በቤተ ክርስቲያን ውስጥ። ባይዘው ሃምብል ቸርች ታስታውቃለች። በምን ታስታውቃለች መሰለ? እርስ በርሳቸው ይነፋፈቃሉ። እርስ በርሳቸው ሁሉም ነገር ሼር ያደርጋሉ። ኦኬ ፔን ሼር ያደርጋሉ፣ ሃፒነስ ሼር ያደርጋሉ ማለት በስኬታቸውም ሼር ይደራረጋሉ። ደግሞም ሎስ ሲያደርጉ ወይም ደግሞ ህመም ሲካፈሉ አብረው ምን ያደርጋሉ? አብረው ናቸው ማለት። ስለዚህ በሁለቱም እንትን ውስጥ አብረው ናቸው። ገብታችኋል? ምልክቱ ፌሎሺፓቸው ያስታውቃል። ፎሎ አፕ አለ። እነዚህ ሁሉ ካያችሁ there is humble church ማለት የቸርች መልክ ነው ማለት። አካሉን ብልቶች ሲፈላለጉ ማለት። ነገር ግን የማይፈላለጉ ብልቶች ብቻ ሳይሆን የሚመግባቸውም ሰውዬ ልክ እነሱን እንደ ቃሉ እንደሰጠ ቱርፍ ብሎ የሚጠፋ ማይገኝ። እንደዚህ ከሆነ በጣም ቼክ አድርጉ። ይሄ የኢንድ ታይም ምልክት ነው ማለት ነው። ራሳቸውን ስለሚወዱ ነው ራሳቸውን ለሌሎች የማይሰጡ።
እናቃለው ብለው ስለሚፈሩ ሪጀክት ይደረጋል። ኖ ሪጀክሽን መፍራት የለብንም። መናቅንም መፍራት የለብንም። ኢትስ ኦኬ። ስለዚህ አማኝ እናቃለው ብሎ ከወንድሞች መሸሽ የለበትም፣ ከእህቶች መሸሽ የለበትም። ኦኬ። እውነተኛውን ፍቅር እውነተኛውን ፌሎሺፕ ማድረግ ያስፈልጋል ማለት ነው። ክብር ለኢየሱስ ይሁን። ይሄንን ስናደርግ የእግዚአብሔር መንፈስ በመካከላችን ምን ያደርጋል ማለት ነው? ይሰራል ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ይሄንን ትሩዝ አብረን ምን ማድረግ አለብን? በደንብ መማማር መያያዝ ያስፈልገናል ማለት ነው። ሶ በደንብ ስሙ ኢንድ ታይም ግሬስ ለምን እንደሚያስፈልገን። ሶ አራተኛው እንደዚህ ይላል፣ ትዕቢተኞች ናቸው ይላል። ምንድናቸው ይላል? ትዕቢተኞች ናቸው ይላል። ይሰማል? ሃምብል አይደሉም ወገኖቼ። ሃምብልነስ የጌታ ባህሪ ነው። ታውቃላችሁ? ሃምብል መሆን ትሁት መሆን የጌታ ባህሪ ነው። እግዚአብሔር ከኔና ከናንተ የሚፈልገው የህይወት አይነት ነው። ይሄን ታውቃላችሁ? ግን ትዕቢት ማለት ነው ከትህትና ከሃምብልነስ ተቃራኒ ነው። እና ትዕቢተኞችን በኢየሱስ ስም እንዴ ፉል ኦፍ ትዕቢት አሁን ባለንበት ሲዝን እያየን ያለንበት ጊዜ ነው። በእርግጥ ትዕቢት የሚመጣው ዕውቀት ሲጎድል ነው። ዕውቀት ሲጎድል የሚመጣ ስፒሪት። ምክንያቱም ትዕቢት ውድቀትን ትቀድማለች። ሰይጣን እኮ የወደቀው በእግዚአብሔር ላይ ስለተበተ ነው። እንደዛ ነው። ስለዚህ ትዕቢተኞች ይሆናሉ ይላል። ስለዚህ ቸርች ውስጥ በሚዲያም ይሄ የክርስቶስን ወንጌል አጠቃላይ ዛ ፓኬጅ ውስጥ ትዕቢተኞችን ብታዩ እንዳትደነቁ። እግዚአብሔር ሆይ ይሄ ካለማ እኔ ምን አደርጋለሁ ቸርች ውስጥ ብሎ የሚያመልጥ ስንት ሰው ሄዷል። በነገራችን ላይ ተሸውዶ ማለት ነው። ይሄንን ሸሽቼ ብሎ ዋናው ምንጩ ጋር ደግሞ ይሄዳል። እንደሱ አይደለም። የእግዚአብሔር ጸጋ እንዲበዛልን ነው መጠየቅ ያለ። ይሄንን አሻግረኝ ጌታ ሆይ፣ ይሄን እየተመለከትኩኝ በዚህ ፓኬጅ ውስጥ እንዳመልክ እርዳኝ። እከሌን እያየ እግዚአብሔርን እንዳታይ፣ ያ የጸጋውን ባለቤት እንድታይ፣ ያ የሞተልህን እንድታይ፣ ያ የተሰቃየልህን ተጠማው ያለህን እንድታይ፣ ጸጋው እንዲረዳክ። ኦኬ። እከሌን ያ ማለት በስድብ የተመረቀ እስኪመስል ድረስ ማለት ነው ሙልጭ አድርጎ እየተሳደበ እንደውም አሕዛብ እየተቀባበሉ አረ እንኳንም ይሄን አላረከኝም ይላሉ ከታች። ስለዚህ አንዳንድ አገልጋዮች ቅድም እንደነገርኳቸው ወጥተው እኔ ከነዚህ ወገን አይደለሁም እነዚህ እኔን አይወክሉኝም ይላሉ። እንደሱ አይደለም። ጸጋን ስጠኝ ይሰማል። እኛ ጀጅ አድርገንም ማለፍ አንችልም። ጌታ እስኪመጣ በማንም ላይ አትፍረዱ ተብሎ ስለተጻፈ፣ ነገር ግን ጌታ ሆይ አሻግረኝ፣ ይህን ጸጋ ምን አድርግልኝ፣ አብዛልኝ። አንተ የበራህልኝ ያ እውነት የበለጠ ይብራልኝ። ያንተ ብርሃንን ከማንም ጋር አገናኝቼ አልመለከትም። ኦኬ። ከአፖስትል ራፋኤል አገልግሎት ጋር አያይዤ አልረዳም። ስለዚህ የክርስቶስን ብርሃን አውቅ ዘንድ ታውቂ ዘንድ የጸጋውን ባለጠግነት መጠየቅ ያስፈልጋል። ኢንድ ታይም የሚያስፈልገን ምንድነው ማለት ነው? ግሬስ ነው ማለት ጸጋው ነው የሚያሻግረን። ባይዘዌ ያለ ጸጋው አትችሉም። ጸጋው በጣም የእግዚአብሔር ጸጋ አስገራሚ ነው። ያሳልፋችሁ። ያንን ሰው የሰማችሁትን ወሬ እንዳልሰማችሁ አድርጎ ያሳልፋችሁ። ታውቃላችሁ የእግዚአብሔርን ሰዎች ቁጭ ብሎ ስድብ እንትኑ ገንዘቡ የሆነ ስድብ ገንዘቡ የሆነ ማለት እና እኔ አንድ ዘማሪ በጣም ወዳት ዘማሪ አለች። ያው ብዙ ጊዜ ስናገር ስለሰማች እህታችን ሊሊ በጣም አይ ላቭ ሀር በጣም ነው መወዳት። እግዚአብሔር ሆይ በቃ ለሷ እድሜ ጨምርላት ዝም ብለህ። ምክንያቱም እዛም ስንሄድ የምንዘምረው አይነት መዝሙር ነው የምትዘምረው እዚህ እና ነፍስ አይቀርልኝም ስሰማ እና አንድ ቀን አንዱ ቁጭ አርጎ ይሰድባል የሷን አገልግሎት። ያው እሷን ስለምወዳት ይሄን ሰውዬ እንዳልጠላው ጌታ ሆይ ብዬ ነው የጸለይኩት፣ ጸጋ አብዛልኝ እንድሻገር። ምክንያቱም ወንድሜንም መጥላት እንድጠላው አልተፈቀደልኝ። ብዙ ጊዜ ሰዎች ስለሚወዱት ሰው የሆነ ነገር ሲነገር ወዲያው ሳያውቁት ይጠላል።
እናንተም እንዲህ እንዳታረጉ። የማንም ደጋፊ የማንም ደግሞ እንትን መሆን የለባችሁ። የሚሰደበውንም ሰውዬ ደግፋችሁ ሳይሆን እናንተ በእግዚአብሔር ጸጋ ያንን ነገር እንዳልሰማችሁ ሆናችሁ የምትቀጥሉበትን ጸጋ እግዚአብሔር እንዲያበዛላችሁ እንድትጸልዩ ነው መመክራችሁ እንጂ የማንም ጸጋ እንትን አትሁኑ። ጌታ እስኪመጣ በማንም ላይ አትፍረዱ ተብሎ ተጽፎ እንደ ቆሮንቶስ ምዕራፍ 4 ላይ ሄዳችሁ አንብቡ። በማንም ላይ አትፍረዱ ብሎ የእግዚአብሔር ቃል ይናገራል። በዚህ እንዳትፈርዱ በማንም። ሲሰርቅ ካያችሁ እንዴት ይሰርቃል እሱ አትበሉ። ኦኬ ያ ሰውዬ በምን ምክንያት እንዴት ሆኖ እንደሰረቀ በምን አይነት ሁኔታ ውስጥ እንደሆነ ስለማናቅ ግን መስረቁ ትክክል አይደለም። ኦኬ ኤግዛምፕለሪ ላይፍ አይደለም። ነገር ግን በእግዚአብሔር ፊት ያንንም ምን አድርገን አልፈን የምንሄድበትን ጸጋ ዛሬ ለዚህ ነው ኢንድ ታይም ግሬስ ያልኳችሁ። ለዚህ በማንም ላይ ምን አታርጉ እንዳትፈርዱ። ክብር ለኢየሱስ ይሁን። ግን ይሄ እንደሚሆን እወቁ። ቸርች ውስጥ ይሄ እንደሚኖር እወቁ። ይሄ ምንድነው? የመጨረሻው ሲዝን ምልክት ነው ማለት ነው። ቢሄቪየር ነው ማለት ነው። በዓለም አይደለም ቸርች ውስጥ የምናየው ነገር ነው። አምስተኛ ተሳዳቢዎች ይላል። ቅድም እሱን ነው ሶሪ አምስተኛውን ተናግሬያለሁ። በቃ ቁጭ ብለው ስድብ ብቻ ሌላ ነገር የለም። እናንተ ራሱ እንዴ እከሌንም ሰደበ እከሌንም ትላላችሁ እንዴ እከሌ ደግሞ ምን አረግ ይሄ ሰውዬ ትላላችሁ። ወገኖቼ እነዛ ሰዎች ሁሉ የሚሳደቡት ለማን ብለው ነው? ለኢየሱስ ብለው ነው። ምሕረት የላቸው ማንንም አይምሩ። ኢየሱስ ጌታ። በጣም አንድ መወደው የእግዚአብሔር ሰው አለ እና በቅርብ ጊዜ ነው ወደ ቸርች ፕላንቴሽን የመጣው። ፕላንት ካደረገ 3 ዓመት ምናምን አልፎ እና እሱም ሲጨረገድ ያየው በጣም ገረመኝ። ጌታው እኔ ሸፍነኝ ነው ለካ ያሳለፍክ ያለው ብዬ እግዚአብሔርን አመሰግን። ብልላችሁ ፈልጌ ነው። መሰደብ የሚያም ነገር ነው። ቢሆንም ደግሞ የእግዚአብሔር ጸጋ ምን ያደርጋል? የሚያሻገር ነው። ስለዚህ ኢንድ ታይም ግሬስ ውስጥ ስንሆን ኦኬ ስናስብ እነዚህ ነገሮች አብሮ ማሰብ ያስፈልጋል ማለት ነው። ስለዚህ የእግዚአብሔርን ጸጋ ከመቼውም ጊዜ ይልቅ ምን ጠይቅበት ትልቁ ምክንያት አንዱ እነዚህ ነገሮች ታክሰን የምንሻገርበት፣ ታክሰን በእግዚአብሔር ቤት ውስጥ የምንቆይበት፣ ታክሰን ሳንለወጥ በትህትናችን ሳንለወጥ በእውቀታችን ሳንለወጥ በእግዚአብሔር ላይ ያለን ቅንነት ሳይወሰድ ለእግዚአብሔር መንግስት ስራ ያለንን ሁሉ ለመስጠት ኦኬ ሳንፈራ። ምክንያቱም እነዚህ ነገሮች እኛ ላይ ፍርሃት ስለሚለቁ ማለት ነው። ይሄ ከሌ ማን ታዲያ ማን ደና አለ ናምን ወዲያው የምትሉት እንደዛ ነው እንዴ? በቃ ከሌም እንደዚህ ኮነማ ከዚህ በኋላ ማን ደና አለ? እንደሱ አይደል። ዶንት ጀነራላይዝ ኦኬ። በእግዚአብሔር ቃል የሚኖሩ ሰዎች አሉ። ስለ ወንጌል ተደብቀው የሚኖሩ ሰዎች አሉ። ስለ ወንጌል ሳክሪፋይ የሚያደርጉ ሰዎች አሉ። ስለ ወንጌል የራሳቸውን ነገር ሁሉ አሳልፈው የሚሰጡ ሰዎች አሉ። ክብር ለኢየሱስ ይሁን። ስለዚህ ኢንድ ታይም ላይ እነዚህ ሰዎች በደንብ ወቀዋቸው። ቀጥሎ እንደዚህ ይላል ለወላጆቻቸው የማይታዘዙ ማለት ባዮሎጂካሊ ብቻ አይደለም፣ ስፒሪቹዋሊ ለወለዷቸው መታዘዝ ያስፈልጋል። ግን ይሄ የማይሆንበት ሲዝን መጥቷል። ስለዚህ እነዚህን ሁሉ ነገሮች ብታዩ ኦኬ መደነቅ የለባችሁ መገረም የለባችሁም ማለት ነው። የመጨረሻው ዘመን ምልክት ስለሆነ ማለት ነው። ክብር ለኢየሱስ ይሁን። ቀጥሎ እንደዚህ ይላል የማያመሰግኑ ይሆናሉ፣ ቅድስና የሌላቸው ይሆናሉ። የማያመሰግኑ ይሆናሉ ማለት እናንተ ያንን ነገር ስታደርጉ ምን ሆናችሁ እንዳደረጋችሁ እናንተ ናችሁ የምታውቁ። ይሰማል። ማንን ደስ ልታሰኙ ያረጋችሁለትን ሰው እየተቆረሳችሁ ነው። ግን ያንን ያደረጋችሁለትን ነገር እንደምንም የሚቆጥር ሰው ነፍ ነው ያለው። እንደምንም ማለት እናንተ እኮ ሳክሪፋይ አድርጋችኋል። ያረጋችሁትን ነገር ይፈን ይሄ የእግዚአብሔር ነገር ከሚቀር ኦር ደግሞ ይሄ ሰው በዚህ ሁኔታ ውስጥ ከሚያልፍ ብላችሁ ነው የምታረጉት። ነገር ግን ምን ያረጉ? አያመሰግኑም። አለማመስገን ፔን አለው? አዎ በደንብ አለው። እንኳን ለኔ አይደለም ለእግዚአብሔር ነው የምላችሁ። የማያመሰግኑ ይሆናሉ። ስለዚህ እንዲህ አይነት ሰዎች ሲገጥማችሁ ኢስ ኦኬ ብላችሁ ጸጋውን ነው መጠየቅ ያለባችሁ። ሁለተኛ ለሰው አላረ በቃኝ ብላችሁ በራችሁን አትዝጉ። እንደዚህ ያልን ብዙ ሰዎች ነን። እዚህ ውስጥ ብዙ ሰዎች ናቸው ያላችሁ።
ቴንኪዩ ያልተባላችሁ እንደውም በተቃራኒ ሌላ ነገር የተደረገባችሁ ሰዎች እዚህ ውስጥ አላችሁ። this is end time የመጨረሻ ጊዜ ስለሆነ ይሰማል። ስለዚህ የማያመሰግኑ ይሆናሉ። ቅድስና የሌላ ሆሊነስ አሁን ባለንበት ዘመን ቅድስና በቅድስና መኖር እነሱ ነገሮች አይ ቲንክ የፋራ እንትን ተብለው ካታጎራይዝ ተደርገው ተቀምጠዋል የት ቸርች ውስጥ። ስለዚህ ቅድስና ያስፈልገናል። አባታችን ቅዱስ ስለሆነ እኛም ቅዱስ መሆን አለብን። አረ ጴጥሮስ የነገረ እንደሱ ደግሞም ተቀድሳችኋል ይላል። በሆሊነስ መመላለስ በደንብ ስሙኝ። በቅድስና ለመኖር ሰው ሪፈራንስ አታርጉ። አንዳንድ ሰዎች ትዳራቸውን ሊፈቱ ሲፈልጉ ምንድነው የሚያደርጉት? የሚጠቅሱት ከእግዚአብሔር ቃል አይደለም እንዴ? ዘማሪ እከሌ ፈቶ የለ እንዴ? ፓስተር እከሌ ፈቶ የለ እንዴ? አፖስትል እከሌ ፈቶ። አያችሁ፣ ሪፈራንስ የሚያደርጉት እነዛ ሰዎች የወደቁትን ሰዎች ነው። የቆሙትን ሰዎች ሪፈራንስ አድርገው ስለመቀጠል አያስቡ። ይሄን ደግሞ ሰይጣን ነው የሚያደርገው። በነገራችን እንዴ እከሌም እኮ ፈቶ እኮ ይኸው እንደውም አግብቶ እየኖረ ነው። እከሌም ደግሞ ባይዘው is not a good example፣ ጥሩ ኤግዛምፕል አይደለም። በነገራችን በማንም ላይ የፈረድኩ አይደለም፣ ሶሪ። ነገር ግን ምን ልላችሁ ፈልጌ ነው፣ በመጨረሻው ዘመን ሰዎች ውድቀትን ኢቭን ሪፈራንስ ያደርጋሉ። እኛ ግን ማድረግ ያለብን ምንድነው? እግዚአብሔር ጋር ግሬስ መጠየቅ ነው። ጌታ እኔ እንድቆም እርዳኝ በጸጋክ፣ ኦኬ ይሄንን ብቻ ስጠኝ ብለን ነው እግዚአብሔርን መጠየቅ ያለብን። ባይዘው ይሄ ኢንድ ታይም ግሬስ የሚል የዛሬ 2 ዓመት እግዚአብሔር ይሄንን እውነት ባስረዳኝ ጊዜ ማለት ነው። ከዛ ጊዜ በኋላ የእውነቴን ነው የምላችሁ ብዙ ነገሮች ነው በእግዚአብሔር ፊት እንትንም ማልጠይቀው። በቃ ማለት ጌታው ይሄ ለምን ሆነ? ይሄ ለምን ሆነ? እሺ ይሄ እስኪ ሲሆን አንተ ለምን ዝም አልክ? ገብታ እንደ ዕንባቆም አይነት ነው። that is not good። ይሄ ትክክለኛ እንትን አይደለም። ግሬስ ነው መጠየቅ ያለብን። ይህንን ማልፍበት ጸጋ ስጠኝ ብሎ እግዚአብሔርን መጠየቅ። ቀጥሎ እንደዚህ ይላል፣ ቅድስና ይላል ፍቅር የሌላቸው ለእርቅ የማይሸነፉ፣ ለእርቅ ምን የማያደርጉ የማይሸነፉ። አንድ ጊዜ እንደዚህ እኔ ማስታረቅማ ብዙ ያው አገልጋይ ስትሆኑ ብዙ ቦታ ትጠራላችሁ እና የሆኑ ሰዎች ተጣልተው ለማስታረቅ ገባውና አንደኛ ወገን ምን አለ? እኔ ከሱ ጋራ ከምታረቅ ስሜ ከሕይወት መዝገብ ይሰረዝ። እግዚአብሔር ስሜ ከሕይወት መዝገብ ይሰረዝ። ከዛ እንደዛ ሲል በጣም ሳኩና አየ የሕይወት መዝገብን ስለማታቅ ነው እዚህ ምድር ያለ አይደለም የጠራው፣ እዛ እግዚአብሔር ጋር ያለው ነገር ዋና ነገር እግዚአብሔር ብብት ውስጥ የያዘውን ነገር የሕይወት መዝገብ የሚባለው እግዚአብሔር ራሱ ብብት ውስጥ የያዘው ነው። ማንም ከዛ ውስጥ ምን ያደርግም አያወጣም። አረ በቀኝ በእግዚአብሔር ቀኝ ከክርስቶስ ጋር ተሰውራችኋል አይደል የሚለው እንደዛ ነው። እና እዛ ማታቀውን ነገር አውርደ እዚህ ያለውን ወንድምን ይቅር ላለ ማለት የጠራው ነገር ልክ አይደለም። ስለዚህ የሕይወት መዝገብ ሲጀመርም በደንብ አልገባህም ማለት ነው። እሱ ቢገባ ኖሮ እኛም አንጠራም። ወንድምህን ራስ ጠርተ በዚህ ጉዳይ አዝኜብህ ነበር፣ ነገር ግን ይቅር ብያለሁ፣ ምክንያቱም መጽሐፍ ይቅር ተባባሉ ደግሞም ተዋደዱ ተብሎ ስለተጻፈ ብሎ ያደርግ ነበር። ነገር ግን በደንብ ስሙ፣ ያንንም ስለማያውቅ እዚህ ጋር በክርስቶስ ምን እንደሆነ ስለማያውቅ ይሄን አለ። ስለዚህ ምን ለእርቅ እሺ የማይሉ በኋላ እሺ አላለም፣ በቃ በዛው ጸንተው ተለያየ። ምንም ማድረግ አልችልም፣ ደብድቤ አላስታርቅ፣ በትንቢት አላስታርቅ፣ አስፈራርቼ አላስታርቅ። ምክንያቱም ሰውየው በዛ በሕይወት መዝገብ ነው እየተነጋገረ ያለው ማለት ኢየሱስ ክርስቶስ ጌታ። ስለዚህ እንዲህ አይነት ሰዎች ሲያጋጥማችሁ አትፍረዱ። ምንድነው ማድረግ ያለባችሁ? ለራሳችሁ ጸጋ ጠይቁ። ጌታ ሆይ ጸጋን አብዛልኝ፣ በቤት ውስጥ ምን እንዳደረግ ከቅዱሳን ጋራ በህብረት እንድጸና እርዳኝ። እንዲህም አይነት ነገር አለ ብለህ ዘለ እንዳትወጣ ማለት ኢየሱስ ጌታ ነው። አሜን። ስለዚህ የሕይወት መዝገብ የድር መዝገብ አይደለም። የሃይላይት በጣም እውነት እኮ እና ይሄንን አስታውስ። ባይዘው ይሄን እንደዚህ አይነት 2 3 4 5 ነው የገጠመኝ። እናንተም ገጥሟችሁ ሊሆን ይችላል ወይ ሰምታችሁ ሊሆን ይችላል። ክብር ለኢየሱስ ይሁን።
እንዴ እዚህ ጋር ያለው ወንድሜን ይቅር ማለት ያልቻለ መውደድ ያልቻለ እዛ የማይታየውን እንዴት አድርጎ ይወዳል ይላል እኮ ዮሐንስ በመልእክቱ አይደል? እንደዛ ነው የሚለው። ስለዚህ ለእርቅ ምን የማያደርጉ እሺ የማይሉ ከዛ ሐሜተኞች፣ ራሳቸውን የማይገዙ ሰልፍ ኮንትሮል የሌላቸው ራሳቸውን ምን ያደርጉ አይገዙ፣ በተገኘ ነገር ውስጥ ሁሉ ዘለው ይገባሉ። በዚህ ጊዜ ምን ያስፈልጋል? ግሬስ፣ ጸጋ ያስፈልጋል። ይህን ጸጋ በደንብ አንደርስታንድ ለእውነቴን ነው ብላችሁ ከእግዚአብሔር የተለቀቀላችሁ ሙሉ ፓኬጅ አንደርስታንድ የምታደርጉበትን ግራውንድ ይፈጥርላችሁ። ስለዚህ ይህንን እውነት የበለጠ አጥብቀን መያዝ ያስፈልገናል ማለት ነው። ከዛ ቀጥሎ እንዲላል ራሳቸውን የማይገዙ ጨካኞች፣ መልካም የሆነውን የማይወዱ ከዳተኞች፣ ችኩሎች፣ በትዕቢት የተወጠሩ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። ይሄ ሁሉ የት ነው ያለው? ቸርች ውስጥ ራሳችንን መፈተሽ ያስፈልጋል። ጳውሎስ አይደል ራሳችንን ብንፈትሽ ባልተፈረደብን ነበር ብሎ ይናገራል። ስለዚህ አማኞች እነዚህ ነገሮች ቸርች ውስጥ ስታዩ እንዳትደነቁ ይሰማል። ምን እንዳታደርጉ? እንዳትደነቁ። ነምበር 1 ነምበር 2 ደግሞ እንዳታሩ። እናንተ ማድረግ የምትችሉት አንድ ነገር ብቻ ነው። ያም ነገር ከእግዚአብሔር ዘንድ እነዚህ ነገሮች ሁሉ እያሉ በእግዚአብሔር ቤት ውስጥ ከቅዱሳን ጋር እነዚህን ሁሉ ተሸክማችሁ የምትወጡበትን ጸጋ እንዲሰጣችሁ ጸልዩ። እነዚህ ነገሮች ወደ እናንተ የህይወት ስርዓት እንዳይመጡ ከነዚህ ነገሮች በጸጋው አማካኝነት መራቅ፣ ሸሽቶ ወደ ሌላ ቦታ መሄድ ነው። ይሄን ካለማ እኔ ዓለም አይሻልም እንዴ ብላችሁ ድሮ የመጣውበት ቤተክርስቲያን አይሻልም እንዴ ብላችሁ እንደሱ እንዳትጠሩ። ከክራይስት ጋር ከተገናኛችሁ በኋላ በሰው ምክንያት የተካፈላችሁትን ህይወት እንዳትጸጸቱበት። ጸጋ ጠይቁ። ጸጋ እንዲበዛላችሁ ጠይቁ። የእግዚአብሔር ጸጋ አድቫንስ ስለሆነ ኤክሴል እንድታደርጉ ፕሮሲድ እንድታደርጉ የሚረዳችሁ ስለሆነ ይህንን ጸጋ በደንብ ተረድታችሁ ጠይቁ። እንደውም የጸሎታችሁ አብዛኛው ነገር ጸጋ እንዲሆን በዚሁ አጋጣሚ ልመክራችሁ ፈልጋለሁ። ጸጋን አብዛልኝ። በዚህ ዘመን አሁን ባለውበት ዘመን መንፈሳዊነት እየጠፋ ስጋዊነት እየተገለጠ እነዚህ ቅድም የተጠቀሱ ሁሉ እነዚህ የስጋ መገለጫዎች ሁሉ ስታዩ ደንግጣችሁ ሰው ላይ ፎከስ አታርጉ። ወደ ጸጋው ሽፍት አድርጉ። ጸጋውን እዩት። ጸጋው ይነግራችኋል። ኃጢአተኝነትን ክዳችሁ እግዚአብሔርን መምሰል እንድትችሉ ያስተምራችኋል፣ ይረዳችኋል፣ ያግዛችኋል። ይህ የጸጋው ባህሪ ነው። ለዚህ ነው ጳውሎስ ወደ ጸጋው ዙፋን በእምነት ቀርቦ ያለው። ዕብራውያን ምዕራፍ 4 ቁጥር 16 ላይ ሄዳችሁ ተመልከቱ። ስንደክም ይላል። ማን ነው የሚያደክመን? እነዚህ አይነት ነገሮች ነው እኮ። አሁን ራሱ የጸሎት ህይወታችን እንደዚህ ፌሎሺፕ ምናምን የተመታው እኮ በእናንተ በፐርሰናል ብቻ የመጣ ድካም እኮ አይደለም። አካሉ ላይ ያሉ ብዙ ድካሞች ሲገለጡ እናንተ የአካሉ ብልቶች ስለሆናችሁ ልባችሁ ይሰበራል፣ ይደክማችኋል። ነገር ግን ፐርሰናሊ አዘ ኦርጋን እንድትበረቱ እንድታልቁ ከፈለጋችሁ የጸጋውን ብርታት አስቡ፣ የጸጋውን ችሎታ አስቡ። ጸጋው ማለት የእግዚአብሔር ችሎታ ነው። ሃሌሉያ! አድቫንስድ ነው የሚያደርጋችሁ። ከምትችሉት በላይ የሆነ ነገር የሚያደርግላችሁ ነው የእግዚአብሔር ጸጋ። ይሄን ጸጋ ሁልጊዜ አስቡ፣ ሰው እንዳታስቡ። የሆነ የደከመ ሰውዬ፣ የሆነ የወደቀ ሰውዬ፣ የሆነ በጣም ኤግዛምፕለሪ የምታደርጉት ሰውዬ እሱን ጭምር ተውትና የእግዚአብሔርን ጸጋ ብቻ ኤክስፒሪየንስ አድርጉ። እሱ ነው የእናንተ ወገን ከማንም በላይ። መጽሐፍ በጸጋ ድናችኋል ከራሳችሁ አይደለም ብሎ እንደነገረን፣ ስለዚህ ይሄ ጸጋ የሚረዳን፣ ይሄ ጸጋ የሚያግዘን ነው። ጳውሎስ እኮ አለ ይሄንን በሰው ጥበብ አይደለም ማለት በእግዚአብሔር ጸጋ ነው የተረዳ ነው ብሎ ሲናገር ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 7-8 ላይ ሄዳችሁ ብታነቡ የምታገኙት እውነት። ስለዚህ የእግዚአብሔርን ጸጋ እንዳታቃልሉ ጳውሎስ እንዳለ ማለት ነው። ገላትያ ምዕራፍ 2 ቁጥር 21 ላይ የእግዚአብሔርን ጸጋ ምን አላደርግም ማለት አላቃልልም፣ ይረዳኛል። ሰዎች በቅድስና እየሄዱ አይደለም ማለት
እኔ ግን መሄድ እችላለሁ፣ ጸጋው ይረዳኛል። ኦኬ እግዚአብሔርን በመውደድ መቀጠል አዎ እችላለሁ፣ ጸጋው ይረዳኛል። ስለዚህ የጸጋው ጥገኛ እንድትሆኑ ነው። I want to appreciate you the grace የእግዚአብሔርን ጸጋ እንድትፈልጉ አበረታታችኋል። ምክንያቱም የእግዚአብሔር ጸጋ ሊረዳችሁ ስለሚችል አይደለ? ጳውሎስ ባለፈው ሰኞ ሮብ ቀን ስንማር አይደለ? ዕብራውያን ሐዋርያ ሥራ ምዕራፍ 13 ቁጥር 45 ላይ አይደል? ለጸጋው ቃል ለእግዚአብሔር ለጸጋው ቃል አደራ አሳልፌ ሰጥቻቸዋለሁ። አያችሁ፣ ጸጋው ያበቃቸዋል፣ ያደርሳቸዋል፣ ኮምፎርት ይሰጣቸዋል። ስለዚህ ይሄንን ዘመን እንደዚህ ስታስቡት ስታነቡት ራሱ ለመስማት ጆሮ ጭው የሚያደርገውን ነገር የምታልፉት በጸጋው ነው። ከዛ ሸሽታችሁ አይደል? ባይዘው ሸሽ የሚለው አንተ ከማረግ ነው። ከሰዎቹ ግን መሸሽ አትችልም። አካል ውስጥ ናቸው ያሉት። እነሱን ሸሻለሁ ብላችሁ ከሆነ እንደዛ እንደ ጥንቸሏ ነው የምትሆኑ። ጥንቸል ከእግዚአብሔር ብድር ተበደረችና ብለው አንድ ተረት የተጻፈ ነው ያነበብኩት። እና በቃ ጥንቸልዬ አሁን ብድሬን ክፈይ ሲላት የት ትደርስብኛለህ ብላ ሮጠች ማለት ነው። በጣም ሮጠች በቃ በአእምሯ ውስጥ አምልጫለሁ ብላ የምታስብበት ጋር ስትደርስ ቆመች ማለት ነው። ከዛ ስትቆም አሁንም ክፈይኝ እንጂ ይላታል። እንዴ ብላ አሁንም እንደገና ለማምለጥ ትሮጣለች እና አሁንም በቃ አምልጫለሁ ብላ የምታስብበት ቦታ ስትቆም እያለከለከች ምን ነካሽ ክፈይኝ እንጂ አላት። አሁንም ስትሮጥ መጨረሻ ልቧ ፈንድቶ ሞተ። ምን ማለት መሰላችሁ? እኛ ከአማኞች ስህተት እየሮጥን አምልጠን በቃ ንጹህ ሆነን መኖር እንችላለን። በቃ ቤቴ ነው የምቀረው አያስፈልግም እዛ መሄድ ብላችሁ ካላችሁ እንደዛች እንደፈነዳችሁ ነው የምትሆኑት። እንዳትሸወዱ። ይሰማል። እንደውም አንድ እግዚአብሔር ሰው የጻፈውን መጽሐፍ ሳነብ ምን ይላል? በዓለም ላይ ያለ እንከን የሌለባት ቤተክርስቲያን የለችም። ኦኬ ስለዚህ እቺን እንከን ያለባት ብለህ ምትሸሽ እና ድንገት ተሳስተህ እንከን የሌለባት ቤተክርስቲያን ካገኘ እሷ ቸርች ውስጥ እንዳትገባ አንተ። ለምን? አንተ ከገባ ትረክሳለች። ይሰማል። እሱም አምልጦ ነው አሸሽቶ ነው እየመጣ ያለው። ያ መሸሽ ራሱ ሮንግ ነው። እኛ ማድረግ ያለብን ምንድነው? የእግዚአብሔርን ጸጋ በማንም ላይ ምንም ሲሆን ምንም ላለ ማለት ዝም ማለት። ሃሌሉያ። ከዛስ ከቻለን መጸለይ። ኦኬ በቃ የኛ ሬስፖንሲቢሊቲ። ከዛ ለኔ ጸጋ እንዲበዛልኝ ነው መጸለይ ያለብኝ። ለራሴ ጌታው ጸጋህን አብዛል። ኦኬ እንደሚገባኝ እንድኖር የሚያደርገኝ ያንተ ጸጋ። without your grace ያላንተ ጸጋ እኔ መኖር አልችልም። የሆንኩት በጸጋ ነው። ጳውሎስ እንደዛ አይደል ያለው? እኔ ቆሮንቶስ ምዕራፍ 15 ቁጥር 10 ላይ የሆንኩትን ሁሉ የሆንኩት በጸጋው ነው። ስለዚህ የጸጋው ጥገኛ መሆን አለበት። የጸጋው ጥገኛ መሆን አለበት። በዘመኑ ይልቅ ጸጋው ላይ መደገፍ አለብን። ዘመኑ ላይ ሳይሆን መደገፍ ያለብን ጸጋው ላይ። ቸርች ውስጥ ያለን ኤክስፒሪየንስ ሳይሆን ጸጋው ላይ። በቸርች ውስጥ ያለ ምሳሌ የሚመስል ሰው ጥሩ ነው። ምሳሌ የሆነውን ሰው መመልከት ጳውሎስ በጻፈልን ዕብራውያን ምዕራፍ 13 ቁጥር 8 ላይ ነው የምናገኘው ነው ቁጥር 5 ላይ መሰለኝ። ምን ይላል? መንፈሳዊ ነገር የመገቧችሁን ሰዎች የህይወታቸውን ፍሬ እያያ የኑሯቸውን ፍሬ ተመልክታቸው ምሰሏቸው ይላል። ኦኬ ፍሬያቸውን አይታችሁ ችግር የለም፣ ፍሬውን አይታችሁ ቼክ ማድረግ። ነገር ግን ወገኖቼ በዝም ብሎ በቲፎዞ ግን እንዳታደርጉ በፍጹም። ሰው በቲፎዞ ነው እየተሰበሰበ ያለው። ሰው በቲፎዞ ነው። የኛ ሰው ነው፣ የኛ ዘር ነው፣ የኛ ታይፕ ነው ምናምን እንደዚህ ነው የሚሰበሰቡት ሰዎች አሁን። ኦኬ በዘር የተሰበሰቡ አሉ፣ በክላስ የተሰበሰቡ አሉ። እኛ ግን መሰብሰብ ያለብን በማን ነው? በክርስቶስ ከጌታ ባገኘነው ነገር ነው መሰብሰብ ያለብን። ግን አልሆነም፣ እንደ እድል ሆነ። ይሰማል። ስለዚህ ስንደግፍም የሆነ የእግዚአብሔር ሰው ነው ወይ እንደዚህ ነው ስንልም ሪሊ መጽሐፍ ቅዱስ የኑሮውን ፍሬ ተመልክታችሁ ነው የሚለው እግዚአብሔር ቃል ምሰሉ ይላል። I want to appreciate you። በመጀመሪያ ሰውን መደገፍ አቁማችሁ የጸጋው ጥገኛ እንድትሆኑ መክራችኋለሁ። ነምበር 1 የእግዚአብሔር ቃል ይሄን ስለሚመክረን፣ ነምበር 1
የጸጋውን የእግዚአብሔርን ጸጋ ብቻ ተደገፉ። ነምበር 1 የሆንኩት ነገር የሆንኩትን ሁሉ በጸጋው ነው የተቀደስኩት። የእግዚአብሔር ልጅ ሆንኩት፣ በሰማያዊ በረከት የተባረኩት። በቃ ምን ልበላችሁ፣ የእግዚአብሔር ዓለም የተገኘሁት በጸጋ ነው። ከኔ የሆነ ምንም ነገር የለም። ይሄ ሁልጊዜ ኮንፌስ የምናደርገው እውነት ነው ማለት ነው በላይፋችን። ነምበር 2 ቀጥሎ ደግሞ ጳውሎስ እኔ ክርስቶስን እንደምመስል እኔን ምሰሉ ብሎ ቆሮንቶስ 8 ስለዚህ እኔና እናንተ ሰው ላይ ራሳችንን ከመትከል አንስተን ጸጋው ላይ በቃ ጸጋው አይጥላችሁም፣ ባጭ ምንም አይጥላችሁ፣ የታመነ ነው። ለዚህ ነው ጳውሎስ ለጸጋው ቃል አሳልፌ ሰጥቻችኋለሁ ብሎ ሐዋርያ ሥራ መጽሐፍ ላይ ምዕራፍ 13 ምዕራፍ 14 ምዕራፍ 15 ላይ ታገኛላችሁ እነዚህን ቃሎች። ስለዚህ ቅዱሳን ዛሬም እናንተን እኔ የምላችሁ ይሄንን ነው፣ ጸጋው ላይ ተደገፉ። ከዛ እንደዚህ ይላል ቁጥር 5 ላይ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ ሃይማኖታዊ መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ምን አርግ ይላል? ራቅ። አሁን የምትርቁት ከሰዎቹ አይደለም፣ ከሰዎቹ ድርጊት። ሰዎቹንማ እንዴት አድርጋችሁ ትርቃላችሁ? ያለ ሰው ትሆናላችሁ። ግን ከድርጊቶቻቸው ከሚያረጉት ነገር እናንተም እንደ ኤግዛምፕል ወስዳችሁ አትጠቀሙ። እንዴ እኛ ፓስተራችን ፈቷል አይደል እንዴ እንዲማ ምናምን ብለው ከዛ ስለ መፍታት የሚያቅዱ ሰዎች አሉ። ኤግዛምፕል የሚያደርጉ ማለት ነው። እከሌ ወድቆ የለ እንዴ በዝሙት ብለው ከዛ እነሱ በዝሙት ለመውደቅ ሪፈረንስ ያደርጋሉ ማለት ነው። እንደሱ አይደል። በቃ የኔና የእናንተ ሪፈረንስ ክራይስት ነው። ከዛ የሰጠን ጸጋ ነው። that is it by the way ዲላችን እሱ። የሆነ ሰው ከጸጋው ሲጎል ካያችሁ ምንም አትበሉ፣ ለእናንተም ኤግዛምፕል አድርጋችሁ አትውሰዱ፣ አትፍረዱ እንዳይፈረድባችሁም ተብሎ ስለተጻፈ። ነገር ግን ፎከስ ኦን the grace፣ ጸጋው ላይ ፎከስ አድርግ። እኛ ደግሞ ኢትዮጵያኖች ደግሞ አሮን ነው አላቅም ናቹራሊ የሆነ እንደዚህ አይነት ሰዎች ነን ይመስለኛል። በቃ አንድ ሰው በፊት ከቆመ በቃ ቆሟል፣ ከወደቀ አንዴ ወድቋል፣ ተመልሶ አይነሳ። በቃ አበቃ አይመጣም። አንዴ ለወደቀ አንዴ ለሳተ ሰው ቦታም የለንም፣ ጸጋም የለንም። ይሄ የኢትዮጵያ ቤተክርስቲያን ባህሪ ነው። አንዴ የወደቁ ሰዎች ድጋሜ እድል አይሰጣቸውም። በቃ ወድቀዋል ነው። እና እኛ ጋር ብዙ ነገር የውሸት የሆነው ለዛ ነው። ሰውየው በድያለሁ፣ አጥፍቻለሁ፣ ልክ አይደለም፣ አስተካክላለሁ፣ ይሄ ከኔ አይጠበቅም ብሎ ኮንፌስ አድርጎ ከዛ ኔክስት እንደውም ያም በማለቱ ጭራሽ ይደበደባል። እኛ ግን ይሄን ማድረግ የለብንም። ሁልጊዜ የጸጋ ልጆች ነን። ማንም ሰው ወድቆ እንደሚነሳ ማመን አለብን። ነገር ግን ውድቀቱን ለኛ ሪፈረንስ ማድረግ ግን የለብን። ኦኬ፣ የዛን ሰው ውድቀት ለኛ ውድቀት ለነገ ውድቀት እንደ ሪፈረንስ ሰይጣን ጠቅሶ ከሌም ወድቋል እንትናም ወድቋል ብላ ከዛ ኔክስት አንተ ወዳቂ መሆን የለብንም። ሰማ እኛ ሁሌ ፎከሳችን ማን ነው? ክራይስት ነው፣ ግሬስ ነው፣ ጸጋ ነው። ደግሞ እርግጠኛ ሆኜ የምነግራችሁ በጸጋ የምትደገፉ ሰዎች ከሆናችሁ እንዴት ተዝናንታችሁ እንደምትኖሩ የማንም ዕዳ አይኖርባችሁ። የማንም ነው ምላችሁ። በቃ ጸጋው በውስጡ ኃይል አለ። እኔ ይገርመኛል የጸጋውን ብርታት ከተረዳው በኋላ ያለኝን የህይወት መንገድ እግዚአብሔርን አመሰግን። በማንም ላይ መፍረድ የለባችሁ። እግዚአብሔር ቃል ይሄን ነው የሚለው። ስለዚህ በማንም ላይ እንደዛ እንዳንፈርድ ልበሰፊዎች እንደ አባታችን እንደ እግዚአብሔር እንሆን ያስፈልገናል። ነገር ግን ኢንድ ታይም ግሬስ ያስፈልገናል። የመጨረሻው ዘመን ጸጋ ያስፈልገናል።